ኦኬ ሶ ዛሬ እንትን ልላችሁ የፈለኩት ያው ሌሰንቱ ቻርት ሲታፕ ነው። ቻርት ላይ የምናየው ነገር ነው። አንድ ሶሪ አንድ ይመጣ ኦኬ እስኪ መጣሽ። እሺ ይቅርታ ስለቆየሁ። ሶ ኢንትሮዳክሽን ቱ ኢንኮር ሞዴል መጀመሪያው ሊሰናችሁ የሚሆነው ማለት ነው። ቻርት ሲታፕ የሚለው ኖርማል ቻርት ሲታፕ ሊያሳያችኋለሁ ማለት ነው። ሶ ኢንኮር ሞዴል አይሲቲ ነው። በዴሊ ታይም ፍሬም አላይመንትም በፎር አወርን መጠቀም ትችላላችሁ። የሚጠቀሙ ፎር አወር ነው። ሶ ዩኒኮር ማለት ላይክ ብሬከር ብላክ ፕላስ ኤቪጂ አንድ ላይ አላይን ሲያደርግ ነው ማለት ነው። ሶ the Unicorn model is a high probability trading strategy designed to find sniper entries with low risks in high reward ይላል። ይህን እንኳን አይዶን ነው እኔ እንትን አለበት። ምክንያቱም እኔ በምጠቀመው ሞዴል ዋን ቱ ቱ ነው በብዛት አሉ። አሁን እንደዚህ አይነት ስትራቴጂዎች ያላቸው እንደዚህ አይነት ሎ ሪስክ ሃይ ሪዋርድ ያላቸው አሉ። አሁን ለምሳሌ ላይክ ሲአርቲ ምናምን ሲአርቲ የምትጠቀሙ ካላችሁ ማለት ነው። ሶ ሲአርቲ አሁን ከ1 to 20 ያስኬዳል በትንሹ ማለት ነው። ሶ ያው ኮር አይዲያው ደግሞ ያው ማርኬት ስትራክቸር ሊኩዊዲቲ ዞን እና ኮንፊርሜሽን ኢንትሪስ ላይክ ዌቲንግ ፎር ስፔሲፊክ ካንድልስቲክ ቢሄቪየር
ኦር ፓተርንስ ላይክ ብሬክ ኦፍ ስትራክቸር ኤንድ ቴስት ቢፎር ኢንተሪንግ ማለት ነው። ላይክ ኤምኤስኤስ ወይንም ሲአይሲዲ እንደምትሉት አይሲቲ ላይ ቲንክ ኤምኤስኤስ ኤስኤምሲ ላይ መሰለኝ፣ ሲአይሲዲ ደግሞ አይሲቲ ላይ መሰለኝ። አይሲቲ እና ኤስኤምሲ አንድ ናቸው፣ ግን ለምን እንደሚለያዩዋቸው አላውቅም። ሶ ስትራክቸር ሺፍት ካደረገ በኋላ እና ሊኩዊዲቲ ስዊፕ ካደረገ በኋላ ብሬከር ብላክ ፕላስ ኤቪጂ አንድ ላይ አላይን ሲያደርግላችሁ ቢፈጥርላችሁ ሞዴል ዩኒኮርን ሞዴል ይባላል ማለት ነው። ዩኒኮርን ሞዴል በሁለት አይነት ታይም ፍሬም አላይመንት መጠቀም ትችላላችሁ። ዴይሊ ታይም ፍሬም አላይመንት ሄዳችሁ ዴይሊ ታይም ፍሬም አላይመንት ዴይሊ ላይ ባያስ ታወጣላችሁ። ከዛ 1 ሃወር ላይ ደግሞ ፖይንት ኦፍ ኢንተረስት ላይክ ኦርደር ብሎክ፣ ብሬከር ብላክ አለ፣ ዋሪቨር ኤፍቪጂም አለ። ብሬከር ብላክን ተጠቅማችሁ 5 ሚኒት ዩኒኮርን መግባት ትችላላችሁ። ብሬከር ብላክም እንደ ፖይንት ኦፍ ኢንተረስት ነው የሚቆጠረው ማለት ነው ለብቻው። ሶ ብሬከር ብላክ አለ፣ ኤፍቪጂ አለ። ፖይንት ኦፍ ኢንተረስት ከሆነ በዴይሊ ታይም ፍሬም አለ ከሆነ እንዳልኳችሁ ዴይሊ ባያስ 1 ሃወር ፖይንት ኦፍ ኢንተረስት ደግሞ 5 ሚኒት ደግሞ ኢንትሪ ማለት ነው። በ4 ሃወር ከተጠቀማችሁ እኔ በምጠቀመው ወይም በ4 ሃወር ታይም ፍሬም አላይመንት ከሄድን ደግሞ እኔ አንዳንዴ እስከ ዊክሊም እስከ መንዝሊም ሄዳለሁ። እስከ መንዝሊ ዊክሊ ዴይሊ ማየው ግን ለባያስ ሞር ኮንፊርሜሽን እንዲሰጠኝ እንጂ እነሱ ያንን ፎከስ አድርጌ አይደለም ማለት ነውና የምጠቀመው ከሆነ 4 ሃወር ታይም ፍሬም አላይመንት ባያስ 50 ሚኒት ፖይንት ኦፍ ኢንተረስት ላይክ እንዳልኳችሁ ኤቪጂ፣ ብሬከር ብላክ፣ ኦርደር ብሎክ ሊሆን ይችላል። 1 ሚኒት ደግሞ ኢንትሪ ነው የሚሆነው ማለት ነው። ሶ አይ ቲንክ መጀመሪያው ኦርደር ብሎክ፣ ብሬከር ብላክ፣ ኤቪጂ ማያውቅ የለም አይደለ? ማታውቁ ካላችሁ እዚህ ላስረዳችሁ። አዲስ ሆናችሁ አይ ሚን ለትሬዲንግ አዲስ ሆናችሁ ካላችሁ ማለት ነው ማይኩን ከፍቼላችኋለሁ፣ ጠይቁኝ ካላችሁ ነው። ሶ ግራ እንዳያጋባችሁ ነው እዚሁ ላሳያችሁ ያለ አይመስለኝም። እዚህ ጀማ ቢግነር ነኝ ነው ትንሽ ታስረዳ እኮ በቻርት አሳያችኋለሁ። ግን ብሬከር ብላክ፣ ኦርደር ብላክ እና ኤቪጂ ታውቃላችሁ አይደል? እሱን አስረዳችሁ። እሱን ቻርት ላይ መጨረሻ ላይ አሳያችኋለሁ። አይ ቤዚክ ነገሮቹ ማታውቁ ካላችሁ እሱን ላሳያችሁ ነበር። ያለ አይመስለኝም። ኦልሞስት ቢጊነር ያለ አይመስለኝም። ኦኬ ሶ ነገሮች ዩኒኮርን አይሲቲ ከአይሲቲ ስትራቴጂ ውስጥ ያለ አንደኛው ዋን ኦፍ ደ ሞዴልስ ነው ማለት ነው። ዩኒኮርን ላይክ ብዙ አይነት ሞዴሎች አሉ። ኤስኤምሲ ኮንሰፕት ነው እንደ ስትራቴጂ ያልኩን ኮንሰፕት ነው። እንደ ሞዴል የሚቆጠር አይመስለኝም። ላይክ ሲልቨር ቡሌት ሞዴል አለ፣ 2022 አለ። ብቻ ብዙ አይነት ሞዴሎች አሉ። እኔ ግን የምጠቀመው ዩኒኮርን ነው ማለት ነው። ለማታውቁ ዩኒኮርን ሞዴል ነው የምጠቀመው ማለት ነው። አይ ቲንክ ኢንትሮዳክሽን ላይ ግራ ያላችሁ ነገር ካለ መጠየቅ ትችላላችሁ። ሁሉም ካስረዳውን ነገር ላይ ግራ የገባችሁ ነገር ካለ ወደ ማርኬት ሳይኮሎጂ ከመግባቴ በፊት የለም ከፍቼላችኋለሁ ማይክሮላችሁ ምን አልሽኝ? ዩኒኮርኑ አንዴ ድገሚልን ያው ነው አንዴ የኢንትሮዳክሽን ዩኒኮርን ኦኬ አለበሽም አሁን ገባሽ? አይ ስላልገባኝ ነው። እሺ ዩኒኮርን ሞዴል የሚባለው ሞርግን በቻርት ሳሳይሽ ይገባሻል። ጀስት ኢንትሮዳክሽን በሶስተኛው መጨረሻ ላይ ቻርት ሲታፕ ስላለ በቻርት አሳያችኋለሁ። ጀስት ኢንትሮዳክሽን ላይ ያልገባሽ ነገር እሺ መጨረሻ ላይ በቻርት አሳያችኋለሁ። እሺ ኦኬ ሶ አሁን ደግሞ አይ ቲንክ ወደ ማርኬት ሳይኮሎጂ እንግባ ማለት ነው። ሳይኮሎጂ እኔም ይቀረኛል፣ ግን የሆነች ቲፕ ልስጣችሁ። አይ ሚን አሁን ሳይኮሎጂ ላይ ትንሽ እያሻሻለልኝ ወይንም ትንሽ እንኳን እንትን እንድልም ወደ በሳይኮሎጂም ትንሽ እንትን እንድልም የረዳኝን ነገር ቀላል ቲፕ ነች። የሆነ ነገር ግዙና አሁን ለምሳሌ ፈንድ ካላችሁ ፈንድ መግዛት አክቹአሊ ሪል አልመክራችሁም። እንደዚህ እንትን ግን ፈንድ ገዝታችሁ ላይክ ስኬል አድርጉት። 4 አካውንት ወር 5 አካውንት ከቻላችሁ ማለት ነው ስኬል ታደርጉትና በቃ እነዛን 5ቱን ፈንድሮች አትሊስት በትንሹ 1 ወር አቆዩት። ሳታፈነዱት እለፉት አትለፉት እሱ ምንም እንትን ነው፣ እሱ ችግር የለውም። ግን እስካሁን ትንሽ የጠቀመኝ ነው ነግራችሁ ስላዩት ነው። ያው አክቹአሊ እኔ ወደ 6 አካውንት ወደ 7 አካውንት አለኝ። ግን
የሆነች ነገር ስላየሁባት ነው በዚህች እንትን ማለት ሳይኮሎጂም ትንሽ ለውጥ ስላየሁባት ነው። አይ ዶንት ኖ በዚህ ብቻ ላይሆን ይችላል። ከዚህ በፊት አይ ቲንክ 30 ዴይ ቻሌንጅ አስቀምጥ ነበር። 30 ዴይ ቻሌንጁ ላይክ ሲምፕል ቲንግ ማለት ነው። ምንድነው የምታደርጉት? ለ30 ቀን ዋን ፔር ዋን ሴሽን ዋን ትሬድ እና ዋን ስትራቴጂ የምታደርጉ ሜይ ቢ እሱም ሊሆን ይችላል፣ ግን እቺም ትጠቅማቸዋለች። ሶ ያንን ፈንድ አካውንት ኦልሞስት ለአንድ ወር ለማቆየት አንድ ወር ሳታፈነዱት ለማቆየት ወይንም ካፒታላችሁን ለመጠበቅ እንትን በሉ። ከዛ በኋላ ሞር ያንን ነገር ካፒታላችሁን ለመጠበቅ ስላችሁ ደግሞ ጀስት ትሬድ ሳታደርጉ አይደለም፣ ግን የሆነች ቀን ትሬድ እያለ አይ ፕላስ ሴታፕ ስታገኝ በጣም አሪፍ ነው። ሳይኮሎጂያቸው አሪፍ ነው። የሆነ ተላመዱት ይሁን ለዛም ይሆናል ኢምፕሩቭ የምታደርጉ ማለት ነው። አሁን አይ ቲንክ በኢኩዊቲ መሰለኝ ኦልሞስት አንድ ወር ሊሆን ከገዛሁት እና ትንሽ የሆነ እየተለማመዳችሁ ስትሄድ ኤክስኪዩት የማድረግ ልምዳችሁ እየጨመረ ሲሄድ እንትን ትላላችሁ። ጀስት ፊርም ይጠፋላችኋል። ግሪዲንግ ምናምን ሜቢ እንትን ፒያውት እስከ ፒያውት ራሱ ሊያደርሳችሁ ይችላል ማለት ነው። እና አሪፍ እንትን ነች እንትኗ ማለት ነው። ሶ እቺን ተጠቀሟት። እኔ ሳይኮሎጂ ላይ ብዙ ነገር ያላኳችሁ እኔም በሳይኮሎጂ ዙሪያ እኔም ራሴን አሁን እኔ ፕሮፊታብል ትሬደር ነኝ እያልኩኝ አይደለም። በሳይኮሎጂ ዙሪያ ማንም ሙሉ ለሙሉ ኢምፕሩቭ የሚያደርግበት ነገር አይደለም፣ ግን እዚህ የገባችሁት እኔ የጠቀመኝን ለማወቅ ነው። እሱ እቺ ነገር ስለጠቀመችኝ እንትን ብያቸዋቸው እንትን ነግሬያቸዋለሁ። ቻላችሁ 30 ዴይ ቻሌንጁ ሞክሯል። 30 ዴይ ቻሌንጁ ወደዚህ ዝም ብዬ ጻፍ ላችሁ ፈርስት 30 ማይ እንትን ጠይቅሽ ነበረ። ምን ፈንድ ኔክስት እንዴት ነው ለመግዛት ፈልጌ ነበርና ባለ ኢንስታንት 5k እንትን ማለት ነው። ስለ ፈንድ ኔክስት የምታውቂው እንትን አለ ኢንፎ አለ? ፈንድ ኔክስት እኔ ትሬድ አድርጌ አላውቅም። ኤፍቲኤሙ አረግ ማቃቸው ኤፍቲኤሙ ኢኩዊቲ እና ማቨን ነው። ኤፍቲኤሙ እንዴት ነው አረግ ያላውቅም፣ ግን ፈንድ ኔክስት ግን ብዙ ሰው አሪፍ ነው ይላል። እንትናን ታውቂያታለሽ? ኮች ደብረ ሀስተር የነበረችው አለ ሶ አይ ቲንክ ፈንድ ኔክስት እና ፈንዲንግ ፒፕስ ነው መሰለኝ ደግሞ አሪፍ ናቸው ይላል። ብቻ እነሱ አይ ዶንት ቲንክ ያን ያህል እኔ ፒያውት ራሱ ሪጀክት ተደረኩ ብሎ ያዩት ሰው የለም። አሪፍ ናቸው ይላሉ። ማይፕሊን ካለሽ ብር ምናምን እሱ ከነሱ የመግዛት ካፒታሉ ካለሽ ብገዛቸው አይከፋም እና አሪፍ ናቸው። ምን ኢንስታንት ልግዢ ነው እኔ እሱ ነው እንግዲህ አይሰማም እየወረሽኩ ኢንስታንት ለመግዛት ኢንስታንቱ ግን ፈንድ ዶይሸርሽ ቱ ፊክስ ላይክ ነገር ትማሪበታለሽ። ሲጀምር አይ ዶንት ቲንክ እኔ ፈንድ ላይ ለመቆየት ያለው ሰው አይመስለኝም፣ ሀሳብ ያላቸው አይመስለኝም። ሰው ሁሉ ፈንድ የሚገዙት አይ ቲንክ ለመማር ሳይኮሎጂ ኢምፕሩቭ ለማድረግ መሰለኝ ምልሽ። አሁን ሳይኮሎጂ ኢምፕሩቭ አድርገሽ ጀስት ኢንቨስትመንትሽ ላይ ማድረግ ምናምን ይሻልሻል። ኢንስታንት ገዝተሽ ለፒያውቱ ፈልገሽ ነው አንቺ ከኢንስታንቱ ቱ ፌዝ ብትገዢ ይሻላል። አሪፍ ነው። ያው አሁን አሪፍ ደረጃ ላይ ምንም ሳይኮሎጂ አስቸገረኝ። አይ ሳይኮሎጂ ላይ አልቸገርም። አሪፍ እንትን ላይ የምትይ ከሆነ አሪፍ ፖዚሽን ላይ የምትይ ከሆነ ለፒያውቱ ብቻ ከሆነ ኖርማል ነው ግዢው። ግን አይ ለሳይኮሎጂ ለመማር ማኔጅመንት ለመማር ከሆነ ግን ፌዙ ይሻልሽ። ደግሞ ኢንስታንት ደግሞ አይነፋም ሩላችሁ በጣም ሃርድ ነው። እሺ እንሞክራለን። ሻይ ብራስ እንሞክራለን። ሶ ሪሰርች ዴይ ቻሌንጅ አልኳችሁ እንድሞክሩ ነው። አይከፋም መሞከሩ ፕላስ ኢዚ ቲንግ። እኔም ትንሽ ኢምፕሩቭ ያደረገልኝ ነገር ነው። መጀመሪያም ፒያውስ አደረገው በፊት በዚህ እንትን ብያለሁ። አሪፍ ነገር አይቻልም። ሶ የሚሆነው ላይክ ዋን ትሬድ ይሄ ለ30 ዴይ ማለት ነው። ዋን ትሬድ ዋን ስትራቴጂ ዋን ፔር እና ዋን ሴሽን 30 ዴይ አቃታችሁ 7 ቀንም ቢሆን ሞክሩት። ምክንያቱም የሆነች ለውጥ ታገኛላችሁ። እኔ አይ ፕሮሚስ ዩ ካላገኛችሁ ይጣጣ እናቴ ሰዎች ያልኳችሁ ሞክሩት። አይ ፕሮሚስ ዩ የሆነች ለውጥ ታገኛላችሁ። እዚህ ሳይኮሎጂ ዙሪያ ማለት ነው። አይ ቲንክ
እነዚህን ሁለት እንትኖች አጠናቀናል። አይ ቲንክ ወደ ቻርት እንትን እንሄዳለን። እዚህ ጋር የገባችሁ ነገር ካለ ጠይቁኝ። ዋሬቨር የገባችሁ ነገር ካለ ወይንም ግር ያላችሁ ነገር ካለ ጠይቁኝ። I'm happy to answer you ማለት ነው። የለም ወደ ሶስተኛው ነው። ወደ ቻርት ሴትአፕ እንሂድ። ላስት ላይ ካላችሁ ጠይቁ። ኦኬ ሶ አሁን ወደ ቻርት ሴትአፕ እንሂድና ነገ እንትን እንጀምራለን። ነገ ፕሪ አናሊሲስ ይኖራል። ፕሪ ማርኬት አናሊሲስ አብረን እንሰራለን። ሶ መጀመሪያ ወደ ቻርት ከመሄዴ በፊት ሃየር ሎ የሚለውን ነገር እና ላይክ የሞዴሉን እንትን ላሳያችሁ ማለት ነው። ሶ አሁን ለምሳሌ ማርኬት ሃየር ሃይ እየሄደ ነው እንበል። ኦኬ ሶ አሁን ለምሳሌ ይሄ የዴይሊ ቻርት ነው እንበል። ሶ አሁን እዚህ ጋር አትሊስት ወይ እንደዚህ እናደርገው ይከባ። ሶ የትኛው ሬንጅ ውስጥ ነው? እዚህኛው ሬንጅ ውስጥ ነው አይደል? ይሄ የዴይሊ ቻርት ነው እንበል። ሶ እናንተ ቀጥታ የምታዩት ነገር አሁን ለምሳሌ ኦልሞስት እዚህ ጋር ከሆነ ሙቭመንቱ ይሄ እዚህ ጋር ከሆነ ያቆመው ሙቭመንቱ እዚህ ጋር ታያላችሁ ማለት ነው። ፖይንት ኦፍ ኢንተረስት በዚህ በኩል በግራችሁ በኩል ያለውን ፖይንት ኦፍ ኢንተረስት ታያላችሁ። ሶ እዚህ ጋር አሁን ለምሳሌ የሆነች ዲሊአርኤል ልታገኙ ትችላላችሁ። ሶ ዲሊአርኤል ስታገኙ ደግሞ ማርኬት ምን ጊዜ ከሊኩዊዲቲ ኤፍቪጂ ወደ ሊኩዊዲቲ ኤፍቪጂ ወደ ኤፍቪጂ ከሊኩዊዲቲ ወደ ኤፍቪጂ ነው የሚሄደው ማለት ነው። ማለትም ካሪ ወደ ያሪ ደግሞ ወደ አይ ማለት ኤፍቪጂ ማለት ነው። ያሪል ደግሞ ምንለው ደግሞ ስዊንግ ሃዮች እና ስዊንግ ሎዎች ማለት ነው። ሶ እዚህ ጋር ልጻፍላችሁ እንዳትሉት። ሶ ያሪል ኢኳልስ ሃየር ሃይ ኤን ሎ ማለት ነው። ያሪል ደግሞ ኢኳልስ ኤፍቪጂ ማለት ነው። ከዚህ ሌላ ነው አይአርኤል ከኤፍቪጂ ሌላ አልሰሙኝም እስካሁን። ካለ ጀስት አርሙኝ ማለት ነው። የሰው ልጅ ፐርፌክት አይሆንም ማለት ነው። ሶ እኔ በማውቀው ደረጃ አይአርኤል ኤፍቪጂ ነው ማለት ነው። ሶ እንዳልኳችሁ ለምሳሌ እዚህ ጋር ዴሊ አይአርኤል አገኛችሁ። እንደምን እንዳልኳችሁ ማርኬት ከአይአርኤል ወደ ኤአርኤል ሊሄድ ይችላል። ኤአርኤል ወደ አይአርኤል ሄዶ ድጋሜ ወደ ኤአርኤል ሊሄድ ይችላል ማለት ነው። ሶ እዚህ ጋር ግን ያገኘነው ከአይአርኤል ወደ ኤአርኤል አይደለ? እዚህ ጋር ዴሊ አይአርኤል ነው ከነካላችሁ በኋላ ዴሊ እዚህ ጋር ጫና እንደዚህ አይነት ክሊር ሙቭመንት የማታገኙበት ሰዓት ወደ ዊክሊ ብትሄዱ ቀጥታ ዊክሊ ነው መዝለል ማለት ነው። መጀመሪያ እኔ ማለት ዴሊ ነው ማለት ነው። ሶ ዴሊ ክሊር ነገር ካላየው ወደ ዊክ ሄዳለሁ፣ ዊክሊ ክሊር ነገር ካላየው ወደ መንዝል ሄዳለሁ ማለት ነው። ባያሲን ሞር ኮንፊርም እንዲያደርግልኝ። ሶ ዴሊ አይአርኤል አገኘን ማለት ነው እዚህ ጋር። ሶ 4 አወር እንሄዳለን። 4 አወር ላይ ደግሞ የሆነች ሙቭመንት እናገኛለን። ለምሳሌ ዴሊ ላይ ስለሆነ ይሄ ክሊር የሆነ እንደዚህ ሆነ ቀጥ ያለው ያው ይሄን እንደ ቻርት እያሰባችሁት እንትን ብሎ አሁን ይሄ ቀጥ ያለው ጀስት የዴሊ ስለሆነ ነው ማለት ነው። አሁን ወደ 4 አወር ብንሄድ ላይክ ታይም ፍሬም ሁሉ እያደረግን ብንሄድ እንደዚህ ነው። አሁን ይሄ ሙቭመንት ይሄ ነው ማለት ነው። እዚህ ጋር አሁን ዴሊ አይአርኤል ነክቶላችኋል። እዚህ ጋር ነው ያለው አይደለ? የምታደርጉን ነገር ተባያሳችሁ እዚህ ጋር የሆነች 4 አወር አይአርኤል እንጠብቃለን ማለት ነው። ወይንም እናያለን። አይአርኤል ከሌለ ደግሞ የሚያደርገው ነገር ምን ጊዜ ማርኬት እዚች ጋር የሆነች አይአርኤል ከሌለች እዚች ጋር ያለችው ሊኩዊዲቲ ወይንም ኢአርኤል ይወስድና ምን ያደርጋል? ሪቨርስ ያደርጋል ማለት ነው ወደ ኢአርኤል። ከኢአርኤል ወደ ኢአርኤል ያልኳችሁ እዚህ ጋር ነው ማለት ነው። የዚህ ኢአርኤል የቱ ጋር ነው? እዚህ ጋር ነው ማለት ነው። እዚህ ጋር ይሄ አሁን ይሄ እንዲህ ሪቨርስ እዚህ ላይ ሪቨርስ ያደርጋል ያልኳችሁ ኦልሞስት 4 አወር አይአርኤል ከሌለ ነው ማለት ነው። 4 አወር አይአርኤል አገኘንም በል ሪቴስት አደረገልን፣ እንደዚህ መጣ ሪቴስት አደረገልን ማለት ነው። ታርጌት የምናደርገው የ4 አወርን ኢአርኤል ነው ማለት ነው። እስካሁን ስንት ብላችሁ የባያ ስንት ፖይንት ኦፍ ኢንተረስት ላይ አልገባንም። 15 ሚኒት ፖይንት ኦፍ ኢንተረስታችን የ4 አወር አይአርኤል ነካለን እና ማርኬት
የአርኤሉን ጀስት ፎሎወር አርኤል አግኝተን አርኤሉን ነክቶልን ኦልሞስት እንደዚህ አይነት ሪያክሽን ይሄንን ሳይወስድ በፊት እንደዚህ አይነት ሪያክሽን አገኘን። የዚህኛውን ሀይ ሳይወስድ በፊት ማለት ነው። የዚህኛውን ምን እንጠብቃለን? ድጋሚ ሌላ አርኤል እንጠብቃለን ማለት ነው። ኦልሞስት እስከዚህ እስከሚሄድበት ድረስ ይሄዳል የምትሉበት ሊኩዊዲቲ ድረስ ፎሎወር አርኤል እየገባን እንፈልጋለን ማለት ነው። አሁን እንደ ፖይንት ኦፍ ኢንተረስቱ እንዳስረዳችሁም እንዲሁም ጀስት ይሄን አርኤል ነካልን ነበር። ሶ ይሄን አርኤል ከነካልን በኋላ እቺን የፎሎወር አርኤል ነው ከነካልን በኋላ ይሄንን እርሱት ከአርኤል ወደ አርኤል የአርኤል ወደ አርኤል ያለው የፎሎወር አርኤል ካላገኘን ሶ እቺን ከነካልን በኋላ 15 ሚሊ ስንሄድ ኦልሞስት እንደዚህ አይነት ሙቭ እናገኛለን። ሶ አሁን ለምሳሌ ይሄን ኦልሞስት እዚህ ጋር 15 ሚሊ ቪጂ ነክቶ ከሄደ በጣም ቀላል ነው። ይሄን ነገር ጀስት ጭንቅላታችሁን አንተን አትበሉት እንጂ ኦልሞስት በጣም ቀላል ነገር። ሶ ይሄ 15 ሚኒት ፖይንት ኦፍ ኢንተረስታችን ነው። ሶ 15 ሚሊ ፖይንት ኦፍ ኢንተረስት አገኘን ማለት ነው። ኤፍቪጂ ፎሎወር አርኤል ከነካልን በኋላ 15 ሚሊ ፖይንት ኦፍ ሶ ወደ ሚኒት እንደገባችሁ ጀስት ዩኒኮርን መፈልግ ነው ማለት ነው። ዩኒኮርን ትፈልጋላችሁ ጀስት እንደዚህ ነገር ትፈልጋላችሁ ማለት ነው። ዩኒኮርን ዩኒኮርን 15 ሚኒት ወይንም የ15 ሚኒት አርኤሉን ከነካልን አሁን ለምሳሌ ወደ መጀመሪያው ስንል ዴሊ አርኤል ነካልን ፓሳችን አረጋገጠን ማለት ነው። ወደ ባይ አትሊስት ከአርኤሉ የዚህ የዴሊ አርኤል ይሄኛው ነው። ስለዚህ ታርጌት እናደርጋለን። ወደ ፎሎወር እንወርድና ፎሎወር ሌላ አርኤል እንፈልጋለን ማለት ዴሊ አርኤልን ከነካልን በኋላ እሱን ከነካ በኋላ 15 ሚሊ ፖይንት ኦፍ ኢንተረስት ኦርደር ብሎክ ኤፍቪጂ ፈልገን ኤፍቪጂ እኔ ኤፍቪጂ ስለምጠቀም ኤፍቪጂ ያሳያችሁ ኤፍቪጂውን እስኪነካልን እንጠብቅና ጀስት ኢንተሪያችን የት ይሆናል ማለት ነው ኤፍቪጂው ላይ ማለት ነው። ኤፍቪጂው ላይ ከነካልን በኋላ ደግሞ ጀስት ዩኒኮርን እንጠብቃለን ማለት ነው። ዩኒኮርን ማለት ደግሞ እዚህ ዩኒኮርን ማለት ነው። አሁን ለምሳሌ የዚህ ይሄ እነዚህ ዳውን ክሎዝ ሞመንት የመጀመሪያው ኦርደር ብሎክ ካንድል ዲስፕሌስ ሶሪ ከር ብሎክ ለፊቱ ወይንም ኦልሞስት ዲስፕሌስ ያደርጉ ካንድል ላይ ኤፍቪጂም ካለው ችግር የለው ብሬከር ብላክ ፕላስ ኤፍቪጂ ካገኘን በኋላ ኢንተሪያችሁ ሪቨርስ ከፈለጋችሁ ከዴሊ ኢአርኤል ወይንም ያገኘነው ኢአርኤል ድረስ ከዚህ ድረስ ሆልድ ማድረግ ትችላላችሁ። ከፈለጋችሁ እስከ 4 አወርስ ከዚህ ኢአርኤል ግን ሞር ጋራንቲድ ቦታ የሚባለው የአንዱን የአይአርኤል ከነካላችሁ በኋላ እስከ ኢአርኤል ነው የሚባለው። የማውቀው እንደዛ ነው። ባክሊስት ማድረግ ያገኙት እንትን ነው። ሶ ስቶፕ ሎስ አንደር ሎው ታደርጋላችሁ። ዴን 1 to 2 1 to 3 ኢቨን ዶ ስዊንግ ራሱ ማድረግ ትችላላችሁ ማለት ነው። ሶ የፎር አወር ሞዴሉ ይሄ ነው ማለት ነው። ወደ ዴሊም ሴም ነው። ጀስት ዴሊ ኢአርኤል ትፈልጋላችሁ። ዴሊ ላይ ካገኛችሁ በኋላ የፎር አወሩ ታውትና 1 አወር ላይ ፖይንት ኦፍ ኢንተረስት ትፈልጋላችሁ። ኤቪጂ ኦርደር ብሎክ ነው 1 አወር ላይ ፖይንት ኦፍ ኢንተረስት ትፈልጋላችሁ። ኤቪጂ ኦርደር ብሎክ ብሬከር ብሎክ ትፈልጋላችሁ። ሱንታች ሲያደርግላችሁ ወደ ኢንተራችሁ ታይም ፍሬም ትወርዱና 5 ሚኒት ላይ ዩኒኮርን መጠበቅ ማለት ነው። ዩኒኮርን የምትጠብቁት ደግሞ ብሬከር ብሎክ ዲስፕሌስ ካረገበት ኤቪጂ አላይን ሲያደርግ ነው ማለት ነው። ሶ ኢንተር የምታደርጉት ብሬከር ብሎኩ ላይ ነው። በብዛት ኤቪጂ ላይ የሚገቡም አሉ። ኢቭን ዶ ስቶፕ ሎሳችሁ እነዚህ የሚያደርጉ ሪል ዩኒኮርን ሞዴል እነዚህ ሪሉ ትክክለኛው ኤ ፕላስ የሚባለው እንደዚህ ነው። እኔ ጀስት እንደዚህ አይነት ኦልሞስት ባክቴስት ማድረግ ያዩት ቦር አንዴ ይመጣልኝ እና ጀስት መስጠት አለባችሁ። ለሁሉም እንዳልኩት 5 ሚቲንግ በዲስፕሌስመንት ካን ክላካቲ ያርገታቱ ስሪ አራር ካቻችላል ማለት ነው። የዚህ ሪቨርስ then the same shit አርኤል ፈልጋላችሁ ቪዲዮ ነካላ ቴሊ ሜቢ ነካላ ሊተር ያሳኛችሁ ፎርማት ይባላል። ፎርማት ሪሴክት ከር ወይንም ስከዲ ኮልድ ማለት ይችላልላችሁ።
በኋላ ኢንስቲን ኦሪቨር 50 ኢንተረስት እንዲን 1 ሚኒት ኢንትሪ ማለት ነው። ሶ ወደ ቻርት ከሚሄዴ በፊት ያልገባችሁ ነገር ካለ ጠይቁ። እዚህ ጋር ግር ያላችሁ ነገር ወይንም ይሰማል ግን ድምጼ የከፈትኩላችሁ ልጆች አይሰማም? ይሰማል ይሰማል እኮ ይሰማል በደንብ። አይሽ አሁን ያልገባችሁ ነገር ካለ ጠይቁኝ። ግር ያላችሁ ነገር ማለት ነው። የለም አይ ቲንክ ምንም ይሄን ኢንትሪ አይቷላችሁ ቻናል ላይም ስለቀው ቲንክ ምንም የጠበቅኩት ነገር የለም። ሶ አሁን አይ ቲንክ ወደ ቻርቱ እንሂድ። የነገር ኢንቨርተር አይደለም ፋክ ኢንቨርተር። ኦኬ ሶ የሆነች ቦታ ላይ እንሂድና ኦኬ ሶ እንፈልጋለን አሪፍ ለእናንተም ለማስረዳት የሚሆን አልተዘጋጀሁበትም። ይሄን ነገር ዝም ብዬ ነው የገቡት ራሱ ላይፍ አሪፍ ነገር okay so maybe this one we don't look at okay so ማርኬታችን አፕትሬንድ እየሄደ ነው እዚህ ጋር ከታያችሁ so the market is uptrend ማለት ነው so ዴይሊ ላይ ባያሳችንን እናወጣለን ማለት ነው so እዚህ ጋር ምን አለን ዴይሊ IRL አለን ማለት ነው ዴይሊ IRL አገኘን so just ቀጥታ የምንወርደው ወደ 4 hour ነው ማለት ነው ሶ ኢአርኤል ነክቶልናል አሁን እዚህ ጋር ነው ከኢአርኤል ወደ ኢአርኤል ያልኳችሁ ኮንሰፕት የሚሰራው እዚህ ጋር ነው ማለት ነው ሶ እዚህ ጋር ኢአርኤል ነክቶልናል እዚህ ጋር ምን ወስዶልናል ኢአርኤል ወስዶልናል ወይንም ሃየር ሎ ወስዶልናል ማለት ነው ሶ እሱን ሃየር ሎ እንደ ኢአርኤል ተጠቅመን ታርጌታችን የሚሆነው ሌላኛው ከላይ ያለው ወይንም የሲል ሳይዱ ሊኩዊዲቲ ኢአርኤል ነው ማለት ነው እቺኛው ኢአርኤል ነች ማለት ነው ከኢአርኤል ወደ ኢአርኤል ያልኳችሁ ኮንሰፕት የሚሰራው እዚህ ጋር ነው ማለት ነው ሶ ኢአርኤላችን ተቻረገለን ማለት ነው ሶ ፎር አወር ላይ ዴሊ ላይ ዴሊ ኢአርኤል ነክቶልናል ከዴሊ ኢአርኤል ደግሞ ታርጌታችን እንዳልኳችሁ ዴሊ ኢአርኤል ነው የሚሆነው ሶ ዴሊ ኢአርኤል ወይንም ሃየር ሃይ ማለት ሶ ኢአርኤል ናቸው ወደ ፍሎር እና ኢአርኤል ወስዱና ሶ 15 ሚኒት ፖይንት ኦፍ ኢንተረስት እንፈልጋለን ማለት ፖይንት ኦፍ ኢንተረስት አክቹአሊ ሊኩዊዲቲ ይሆናል ግዴታ ኢቪጂ ብቻ መሆን የለበትም ሊኩዊዲቲም ይሆናል ማለት ነው ሶ እዚች ጋር ወስዶልናል ማለት ነው ሊኩዊዲቲ አይ ቲንክ ቻርቱ ራሱ እንጃ እዚህ ድረስ መሄዱ I don't know why it's hiding. Okay, whatever. So, ኢአርኤል ወስዶልናል ማለት ነው 15 ሚሊ ላይ ሊኩዊዲቲ ተወስዶልናል ግዴታ ኤቪጂ ብቻ መጠበቅ የለብንም ማለት ነው ፎር አወር ኢአርኤል ላይ ኢአርኤል ተወስዶልናል ሶ 1 ሚኒት ኢንትሪ ነው የምፈልገው ማለት ነው ዳያ ከተራራ ድረስ ተውግድ ይላል fuck ይታያል አግኝቻርቱ ጋይስ ይታያል አይ ቲንክ ሊሚት መሰለኝ ሊሚት ያገዳል መሰለኝ ሊሚት ያገዳል እንትን ይላል መሰለኝ ወደኋላ ኦቨር መሄድ አይቻልም መሰለኝ በእንት እኔ ጋር ብቻ አይዶንት ኖ ሶ ዝም ብዬ ወይ እዚህ ጋር ባሉ ላሳያችሁ እዚህ ጋር አይ ቲንክ እዚህ ድረስ አያግደንም ሶ 4 hour ዴሊ ኢአርኤል አግኝተናል ሶሪ ካዛኳችሁ ማለት ነው አይ ዶንት ኖ ለምን እምቢ እንዳለ ኢአርኤል አግኝተናል ሶ ታርጌታችን ኢዚቲንግ ኢአርኤል ነው የሚሆነው ማለት ነው ዴሊ ኢአርኤል ከዛ ወደ 4 hour እንወርዳለን
ፎር አወር ላይ እዚህ ጋር ምንም አይነት ክሊር ነገር የለም ማለት ነው። ሶ ዴሊ አርኤልን ከነካለን በኋላ ቀጥታ የምንፈልገው ነገር የፎር አወር አርኤሉን እስኪነካለን ነው። እዚህ ጋር አሁን ምን አለን? የፎር አወር ኤቪጂ ወይንም የአርኤል አለ አርኤል ላለን ታርጌታችን ይሄኛው ሃይ ማለት ነው። ይሄኛው ሃይ ማለት ነው። ሶ 50 ሚሊ ፖይንት ኦፍ ኢንተረስት ፈልጋለን ማለት ነው። ፎር አወር ባያስ አግኝተናል፣ ዴሊም ባያስ አግኝተናል ማለት ነው። ሶ ፎር አወር አርኤል ነካለን። አስከንሲ እዚህ ጋር ሚስ አድርገዋል። አይ ዶንት ቲንክ ሚስ አላደረገም፣ ኤቪጂ ነክቷል። ያ ሶ አርኤሉን ከነካለን በኋላ ይሄ አርኤል ነው። አይ ቲንክ በቦዲ ዘግቷል ትሉኝ ይችላላችሁ፣ ግን ወደ ፎር አወር አካባቢ ላይ በቦዲ ዘጋ አይመስለኝም። ያ አሽከንሲ በዊክ ነው የዘጋው። ሶ ይሄ ይቆጠራል ማለት ነው፣ ምክንያቱም ኢስ ሪስፔክቲንግ ሶ በቦዲ ሲዘጋ ነው እንደ ኢንቨርስ የምጠቀመው እኔ። በቦዲ ከዘጋ በኋላ እንደ ቨርዥን መጠቀም ትችላላችሁ ማለት ነው። ሶ ይሄ ፎር አወር ላይ በቦዲ አልዘጋም ማለት ነው። 15 ሚሊ አክቹአሊ በቦዲ ዘግቷል፣ ግን እኔ 15 ሚሊን ለፖይንት ኦፍ ኢንተረስት እንጂ ለባያስ አልተጠቀመውም። ሶ 15 ሚሊ አይ ዶንት ኬር ማለት ነው። እዚህ ጋር ማለት ኤቪጂ አለ ማለት ነው። የፎር አወር ኢንተረስት ዴሊ ማግኝተናል፣ 15 ሚሊ ፖይንት ኦፍ ኢንተረስት አግኝተናል። ጀስት ቀጥታ የምንወርደው ወደ 1 ሚኒት ነው ማለት ነው። 1 ሚኒት ላይ ምን አለን? ኢንተር እንፈልጋለን ማለት ነው። ሶ fuck you nigga. Yeah, damn. It's pissing me off. What the fuck? How good deal them? Damn. Okay, whatever. I don't know what's happening. Because of it. But still it's rejecting me. So ኤቪጂ ነክቶልናል ፖይንት ኦፍ ኢንተረስት ማለት ነው። ጀስት የምትጠብቁን ነገር አሁን 1 ሚኒት እምቢ ስላለኝ ነው ማለት ነው። ሶ እንደዚህ አይነት ነገር ታገኛላችሁ ማለት ነው። እዚህ ጋር ወደ 1 ሚኒት ስትሄዱ እንደዚህ አይነት ነገር ታገኛላችሁ። ሶ ዲስፕሌስመንት ጠብቃችሁ እንደዚህ መግባት ትችላላችሁ ማለት ነው። ሶ እቺኛው ማለት ነው ኤቪጂ ከነካችሁ በኋላ እነዚህ ኤቪጂ ከነካላችሁ በኋላ እንደዚህ ጠብቁና 1 ሚኒት ላይ እዚህ ጋር ብሬከር ብላክ ፕላስ ኤቪጂ ፈልጋችሁ ብሬከር ብላክ ፕላስ ኤቪጂ ሆነ ሶ ታርጌታችሁን እንደዚህ ስዊንግ ሎ ደን ስለዚህ የአርኤል ወይንም የፎር አወር ከፈለጋችሁ የዴሊም መግባት ትችላላችሁ። የዴሊም አርኤል ይሄኛው ነው። ሶ እስከዚህ ድረስ ታርጌት እስከ ዴሊ የአርኤል ድረስ ታርጌት ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ኢንትሪ ይሰጣችኋል። ፕሮባብሊ እዚህ ጋር እንደዚህ አይነት ኢንትሪ አለ። ሶ እንደዚህ አይነት አሪፍ ትሬዶችን መግባት ትችላላችሁ ማለት ነው በዚህ ሞዴል። ኦር ደግሞ ይሄን ቢውላል ያመለጠኝ ሲታፕ ላሳያችሁ ትላንትና። what the fuck is this mess? ኦኬ ትላንትና አይ ቲንክ ናስ ኦል ታይም ሃይ ወስቷል። ያኛው ቻርት ላይ ጀስት ልክ ስላለ ነው። ሶ እዚህ ጋር ዴሊ አለ። ዴሊ አይ ቲንክ ናስ በጣም እንትን ብሎ ነበር። በጣም ጀስት ኦል ታይም ሃይ ክራሽ እያደረገ እየሄደ ስለነበር ዲፕ በጣም አሪፍ ነው እንደውም ለማርኬት ጀስት ኢምባላንስ እያደረገው ነው። ሶ ኢትስ ጉድ ፎር አስ ማለት ነው። ሶ አስ ካን ሲ ማለት ነው ዴሊ ሃይ እና ዴሊ ሎውን መጠቀም ትችላላችሁ እንደ ባያስ ማለት ነው። ሶ እዚህ ጋር ዴሊ ሃይ ወሰደ ወይንም የኦል ታይም ሃይ ማለት ነው። ሶ 15 ሚኒት ላይ እንደዚህ ሊኩዊዲቲ ሲሆን ጀስት ኤቪጂም ላጠብቁ ትችላላችሁ ማለት ነው። ጀስት በሶስቱም ይሄን ማይክ ወሰደላችሁ መግባት ትችላላችሁ ነው። ሶ እዚህ ጋር ካያችሁት ኦል ታይም ሃይ ወስዷል። ፕላስ ደግሞ ዊ ሃቭ ኤስቲሜት ያለ 50 ሚሊዮን ይሄኛው ኦል ታይም ወስዷል። ይስ ደግሞ ኦል ታይም ሃይ ወሰደ። ኦል ታይም ሃይ ሳይወስድ ነው የወረደው ማለት ነው። አስ ካን ሲ ይሄውና እዚህ ጋር ኦል ታይም ሃይ ሶ ኢስ ኦል ታይም ሃይ አልወሰደም። ናስ ደግሞ ኦል ታይም ወስዷል። ዳስ አናዘር
ኮንፊርሜሽን ማለት ነው። ከዛ 1 ሚኒት ላይ ትገባላችሁ። ጀስት የምትጠብቁን ነገር 9:13 ነው ማለት ነው። 9:13 ይሆን 9:13 በዩቲሲ -4 ኒውዮርክ ታይም ነው 9:13 የምጠቀመው ማለት ነው እኔ። ሶ 9:13 አለ። ከ9:13 በኋላ ምን ሰጠን እዚህ ጋር ብሬከር ብላክ አለ ማለት። ብሬከር ብላክ እዚህ ጋር ትንሽ ግር ልትላችሁ ትችላላችሁ። የመጀመሪያው ኦርደር ብሎክ መጀመሪያ ሳይፈጠር ይሄ ዲስፕሌስመንት ካንድል ሳይፈጠር በፊት የነበረ ኦርደር ብሎክ ማለት ነው። አሁን እዚህ ዲስፕሌስመንት ካንድል ወይንም ስዊፕ ሳያደርገው የተፈጠረ ኦርደር ብሎክ ይችላል ሲኛረልች ሶ እቺን በምን ዘጋ በዲስፕሌስመንት ወይንም በዚህ በስትሮንግ ካንድል ዘጋለን ማለት ነው። ዘግቶ ምን ሰጠን እዚህ ጋር ኤቪጂ ሰጠን። ሶ እዚህ ጋር ዩኒኮርን ሞዴል አገኘን ማለት ነው። ብሬከር ብላክ ፕላስ ኤቪጂ ሰጥቶናል። እዚህ ጋር ይሄ ኤቪጂ ነው፣ ያኛው ደግሞ ብሬከር ብላክ ነው። ሶ አንድ ላይ ብሬከር ብላክ ፕላስ ኤቪጂ እንለዋለን ማለት ነው። ሶ ሲምት ያለን ኦል ታይም ሃይ ተወስዷል ወይንም ኢአርኤል ተወስዷል። ከዛ ብሬከር ብላክ ፕላስ ኤቪጂ ዲስፕሌስመንት አገኘን። ታርጌታችን ምን ይሆናል ማለት ነው። ጀስት ከፈለጋችሁ 1 to 2 እንዳልኳችሁ ደግሞ እንደ ባያስ መጠቀም ትችላላችሁ ብያችኋለሁ። ፕሪቪየስ ዴይሊ ሎን ታርጌት ማድረግ ትችላላችሁ ማለት ነው። ፕሪቪየስ ዴይሊ ሎት እዚህ ጋር ነው ማለት ነው። ዳስ ዊል ቢ ቱ ማች ግን it will be like almost up to በስተቀር ወይንም ስትሮንግ አፕትሬንድ ካልሆነ በስተቀር ማርኬት ወዛት ፕሪቪየስ ዴይሊ ሎና ፕሪቪየስ ዴይሊ ሃይን እያጸዳ ነው የሚሄደው። ሶ እንዳያችሁት ኢንትሪ ኢቭን ዶ ኖ ድሮ ዳውን ማለት ነው። ላይክ ተቻረገ ወረደ ኮንሶሊዴት አደረገና እዚህ ጋር አይ ቲንክ ይሄ ሁሉ የትራምፕ ኒውስ ነው። ግን የትራምፕ ኒውስ ባይመጣ ይሄ ሪር ኢንትሪ ነው ማለት ነው። ለንደን ሃይ ተወስዷል። ኢሲኤምቲ ያለው ሃይ ታይም ፍሬም ላይ ፉል ታይም ሃይ ተወስዷል። ከፈለጋችሁ ክሊር ላይክ የሆነች ጋራንቲ ቦታ ካላችሁኝ ደግሞ ላይክ ለንደን ሎን መውሰድ ትችላላችሁ ማለት ነው። እንደ ባያስ ለንደን ሃይን ከወሰደላችሁ በኋላ ኢንትሪ ፈልጋችሁ ለንደን ሎን መውሰድ ትችላላችሁ ማለት ነው። እዛ በፊት ግን ካች ያረኳትም ሲታፕ ነበረች ላይክ ታርጌቲንግ አፕ ትሬንድ ታርጌቲንግ ለንደን ሃይ ማለት ነው። እዚህ ጋር ብሬከር ብላክ አገኘው ፕላስ ኤቪጂ ዲስፕሌስመንት ያለው ካንድል ሶ ኦልሞስት ለንደን እስከ ለንደን ሃይ ድረስ መሰለኝ ታርጌት ያደርጉት ኦልታይም ሃይ አስቤው ነበር የሚል እርግጠኛ ነበርኩኝ። ግን ታውስ ላይክ ግሪዲ መሆን ፈለኩኝ ፕላስ ደግሞ አዶን ስለነበር አይ ዶንት ቲንክ that was necessary ማለት ነው። ሶ አይ ቲንክ 1-3 ምናምን አካባቢ ነው ሆልድ ያደረኩት። አይ ዶንት ኖ እንደዚህ አካባቢ ነገር ነው ያደረኩት። አይ ቲንክ ኤዥያ ሃይ መሰለኝ እስከ ኤዥያ ሃይ መሰለኝ ያደረኩት። ሶ እንደዚህ ትሬዶችን ካች ማድረግ ትችላላችሁ። ዴይሊም ከገባን ሴም ሽት ዴይሊ ባያስ ትፈልጋላችሁ። 1 hour ፖይንት ኦፍ ኢንተረስት ዴን 5 ሚኒት ደግሞ ኢንትሪ ማለት ነው። ሶ አይ ሆፕ ያወራውን ነገር እንደገባችሁ ተስፋ አለኝ። ይገባችኋል። ለምን ዲስ ኢዝ አን ኢዚ ቲንግ ማለት ነው። የሆነች ኮምፕሊኬትድ እስካላደረጋችሁ ድረስ ይሄ ማርኬት ኮምፕሊኬትድ አይሆንባችሁም ማለት ነው። ጀስት ቴክ ኢት ኢዚ ለማለት ነው። እና አይ ሆፕ የገባችሁ ነገር ካለ መጠየቅ ትችላላችሁ። ፕሊዝ እንግዲህ ሶ አይ ቲንክ ሪኮርዱን እዚህ ጋር እንትን ልበለው